ክብደት የመቀነስ ጥበብ ያኔ ባቡር ሳይወጠን የ22 ማዞሪያ አየር ባዝመራ ሽሮ ሳይታጠን አባይን የደፈረው መሪ ሆስኒ ሙባረክ ሳይከነበል ታምራት ገለታ ቃሊቲን ሳይዳበል ታምራት ላይኔ ጌታን ሳይቀበል ካገር ወጣው። አሜሪካ እንደገባው በመጀመሪያ የፈጸሙት ተግባር ቢኖር መወፈር ነው። አትፍረዱብኝ። አሜሪካ ውስጥ ሰው መንቀሳቀስ አቁሟል። ኑሮ ማለት ከሶፋ ወደ መኪና፣ ከመኪና ወደ አሳንሰር መንፏቀቅ ማለት ሆኗል። ሁሉ ነገር የሚፈጸመው ኦንላይን ነው። የአሜሪካ ገበሬ ራሱ የሚያርስና የሚያጭድ በላፕቶፕ ይመስለኛል። ገብሶን ለማጨድ ከፈለጉ አልቢን ማጭድ የሚለው ላይ ክሊክ ያድርጉ የሚል ላፕቶፕ ላይ ተጥዶ እየዋለ ገበሬ ነኝ የሚል ስንት ፈረንጅ አለ። ሳልፈልግ ነው የገጠመብኝ። የሆነ ጊዜ ላይ በዩኒቨርሲቲያችን ውስጥ በሚገኘው ጂም ተመዝግቤ ስፖርት መስራት ጀመርኩ። መሮጫ ማሽኔ ላይ ዱብ እያለሁ አጠገቤ ባለው ማሽን ላይ ከሚሰግረው ናይጄሪያዊ ጋር ሲያቀብጠኝ ራሴን አወዳደራለሁ። መጀመሪያ የብሔራዊ ስሜት እየገፋኝ ካበበ ቢቂላ ሀገር መጥቶ እንዴት በቀላሉ ያለከልካል እንዳልባል ጥርስ የነክሼ ይሄን ሩጫ አስነካውት። እግርና ሳምባ ለብሔራዊ ስሜት ግድ እንደሌላቸው ያወቅኩት 20 ደቂቃ ከሮጥኩ በኋላ ነው። ሰው ያበበ ግደይን ተሰጦ ይዞ እንዳበበ ቢቂላ ካልሆንኩ ብሎ ይሟሟታል። ድንገት ትንፋሼ ብትን ይላል። የእንግላል እንዳልወድቅ የማሽኑን መደገፊያ ያመረኮዛለሁ። ጥቂት ቆይቼ ራሱ ናይጄሪያውን ሰውዬ ደግፋለሁ። ናይጄሪያዊ ሰውዬ 2 እግር ያለው ፈረስ ማለት ነው። የማሽኑ ሞተር ከጠፋ በኋላ እንኳን መሮጡን አያቆምም። በኋላ በጣም መረረኝ። ትንሽ ፈርገጥ ካለው በኋላ በጂሙ አዳራሽ ውስጥ በተሰቀለው ቲቪ ላይ የሚተላለፈውን ፊልም ስመለከት ውዬ ወደ ቤት መመለስ ጀመርኩ። ለኔ ጂም ቤት መግባት ማለት የስፖርት ቱታ ለብሶ ሲኒማ ቤት እንደመግባት ሆነ። ደሞ እኮ አላፍረም። እንደ ሰዎች ሴክሲ ሆኖ መታየት ያምረኛል። ላፕቶፔ ላይ ቦርጭ የሚያጠፋ ሶፍትዌር ጭኜ ፎቶዎችን ሸንቀጥ እያደረኩ ፌስቡክ ላይ መለጠፍ ጀመርኩ። ምን ዋጋ አለው? ባለፈው አንዱ ከኔ ጋር የተነሳውን ፎቶ እንደወረደ ለቀቀው። ታዲያ አንዱ ያገሬ ተራቢ ያን ፎቶ አይቶ እረ የኬንያ ፖሊስ መሰልህ ብሎ ከተረበኝ በኋላ የገዛ ሰውነቴ እንደ ወህኒ ቤት ዩኒፎርም ቀፈፈኝ። የኬንያ ፖሊስ ይሄን የበቆሎ ገንፎ እየነፋ እንደ ዋርካ ስለሚሰፋ ሌባን መጠቆም እንጂ ሌባን አባሮ መያዝ አይችልም። ምን ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀርኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ? አገሬ በገባው በሳምንት ጊዜ ውስጥ 9 ኪሎ ቀነስኩ። ሸገር ውስጥ ያ ሁሉ ከብት እያለቀ ያ ሁሉ ስጋ እየተበላ ሰው የማይወፍርበት ምክንያት የገባኝ አሁን ነው። የአዲስ አበባ የኑሮ ውጣ ውረድ በራሱ የማይፎረሽበት ጅም ነው። መታወቂያ ለማውጣት የሆነ ቢሮ ሂድ፣ የሆነ ሴትዮ ትቀበልህና 2ኛ ፎቅ ሂደህ ክፈል ትልሃለች። እየተቅመደመድክ ትወጣለህ። እዚያ ስትደርስ አንዱ ይቀበልህና ይሄን ደረሰኝ ይዘህ 4ኛው ፎቅ ላይ የሚገኘው ስራ አስኪያጅ ቢሮ ሂድ እያለ ከለክ እዚያ ስትደርስ የባለ ባህተሙ ጸሐፊ ተቀበለና ስራ አስኪያጁ ለስራ ወጥቷል እስኪመለሱ ድረስ 7ኛው ፎቅ የሚገኘው ካፌ ሻይ ቡና እያልክ ትቆይ ትላለች። የአዲስ አበባ ፎቅ ለወጉ ሊፍት ተገጥሞለታል። ግን ሊፍቱ ጥቂት ሰርቶ በመብራት ኃይል ስፖንሰር አድራጊነት
ወደ ዕቃ መጋዘንነት ይቀየራል። 7ኛው ፎቅ ላይ እስክደርስ 1-3 ኪሎ ቀንሳል እና እዛ ቁጭ ብለህ ሻይ ፉት እያልህ አተት 7 ሰዎችን ገደለ የሚል ዜና ሲተላለፍ በቲቪ ታያለህ። 8ኛው የአተት ሰማዕት እኔ ልሆን እችላለሁ ብለህ በስጋት ሌላ 2 ኪሎ ትቀንሳለህ። ከዚህ ሁሉ ወደ ጎረቤት ሀገር ዞር ብዬ ለእናት ሀገሬ በተርፍላት አይሻልም ብለህ ማሰብ ትጀምራለህ። የህይወቴ ቤዛ እንደምነሽ ቪዛ ስለሚከተለው ነገር ትዝ አለኝ። የሆኑ ሽማግሌ እንደነገሩኝ በኃይለ ሥላሴ ጊዜ ለአንድ ኢትዮጵያዊ ቪዛ ማግኘት ወደ ፍኖተ ሰላም የሚሄድ አውቶቡስ ቲኬት ከማግኘት በጣም ይቀል ነበር። ሽሮ ሜዳ አካባቢ በእግርህ እየተንሸራሸርክ ትንሽ ካካፋ ዝናብ ውስጥ ያባራለኝ ለምን ቪዛ አልጠይቅም ብለህ ወደ አሜሪካ ኤምባሲ ጎራ ትላለህ። አምባሳደሩ በቢራቸው ተቀብለው አሪፍ ቡና እየጋበዙ ኩኪስ ገፋ እያደረጉልህ አንተ ወጣት ኢትዮጵያዊ ወደ አሜሪካ ለመሄድ ስለፈቀድክ በጆን ኤፍ ኬኔዲ ስም የተሰማኝን ደስታ ገልጽልሃለሁ። የማትቸኩል ከሆነ አንድ ጥያቄ ልጠይቅህ። ለመሆኑ ቪዛውን የት ላይ በመታልህ ትመርጣለህ? ፓስፖርት ላይ ወይስ የቀበሌ መታወቂያ ላይ? አለቀ። ዛሬ የኤምባሲ ጥያቄዎችን ምን ብለን ጠይቀን እንጣለው የሚሉ ነው የሚመስሉ። ለምሳሌ የቺስታ ሀገር ዜጎች እንደሆንና ገንዘብ ለመስራት እንደምንሄድ እያወቁ የባንክ ደብተራችን ለምን እንደሚጠይቁን አይገባኝም። የዛሬ ምናምን አመት ክበበው ገዳና ተስፋዬ ካሳ ከኤምባሲ ኤምባሲ እንከራተቱ ነበር። አንዴ ጀርመን ኤምባሲ ገብተው ጥያቄ በጥሩ መንገድ ሲመልሱ ከቆዩ በኋላ ተቀማጭ ገንዘብ ካላችሁ ልታሳዩኝ ትችላላችሁ ስትል ጠየቀች ጀርመኒቱ። ተስፍሽ ፈጠን ብሎ ጀርመን ደርሰን ስንመጣ ማሳየት እንችላለን። ከጥቂት ጊዜ በኋላ ሁለቱ ቺስታ ኮሜዲያኖች እንደ ማሽላ አንገታቸውን ደፍተው ከኤምባሲ ወጡ። የአካባቢው ጎረምሶች ከበቧቸውና ሰጧችሁ። አዎ አለ ክበበው ገዳ አንገቱ እንደደፋ። ፓስፖርታችንን ሰጡን። ዛሬ በቀላሉ አልፋታችሁም እና ማህሌተ ገንቦ ባጭር ቀረን ስንል እድሜ ላበደሩን ቀርጸው ላሳመሩን ለኩሰው ላበሩን ቺርስ። ፊታችንን አይተው እንደተቸገርነ ካይናችን ላወቁ ስለ ማርያም ብለን እስክንለምናቸው ቆመው ላልጠበቁ ቺርስ። ወድቀው ለማይጥሉ ነግሰው ለሚያነግሱ ነውራችንን አይተው ልክ እንደ ድመት ኩስ ለሚያለባብሱ ብድር አበድረው ፈጥነው ለሚረሱ ቺርስ። ላባላረጉልን የመከራ ሸክሙን ቀልደው ላሳቁን ተጫውተው ላከሙን በቸከ ዘመን ላይ ለጋ ስጋ ለበስ ተንግርት ሆነው ላስደመሙን ቺርስ።